አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የጀማ ዩቲዩብ ቻናል ተከታታዮች ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ። እስኪ ዛሬ በሆነች አጠር ባለ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው አብራችሁ ይቆዩ ማለት ነው። በነገራችን ላይ ይህን ቪዲዮ ስለቀው ለሁሉም መማሪያ እንዲሆን እንጂ ሌላ ነገር አይደለም። እናንተም ሸር እንድታደርጉት ፈልጋለሁ። በጣም አሳዛኝ ቪዲዮ ነው። በነገራችን ላይ አጠር ያለች ናት። እስከ መጨረሻው ተከታተሉኝ ማለት ነው። ላይክ ሸር እያደረጋችሁ እንዲሁም ደግሞ ሰብስክራይብ አድርጉ ሁሉ ጊዜ ቪዲዮ ስለቅ እንዲደርሳችሁ እና ያው እንግዲህ ያው ተኋላ ሀገር እንደሆንኩ ታውቃላችሁ ሁላችሁም ያው እዚህ ግድም ማለት ነው እንደምታውቁት እና የሆነ ተአምር ላሳያችሁ ነው ቁም ነገር የሀበሻ ስቃይ እኔ እውነት ለመናገር እኔ በየቦታው በቃ ስቃያችን እኔ በጣም ያሳዝናል። ብቻ ስታዩት ግን እንዲያደነግጡ ላሳያችሁ ነው። እኔ ያው ትምህርት እንዲሆን ነው ለቀጣውም ለሚመጣውም ላላችሁ ትምህርት እንዲሆናችሁ ነው እንጂ ሌላ አይደለም። እና ሸርሸር አድርጉት ያው አላዩትም እንዲያውት ማለት ነው። ተደራሽ እንዲሆን ለሁሉም ሰው ማለት ነው። እናማ ሁላ ሳያችሁ ነው። እስኪ አብራችሁኝ ቆዩ። እንሂድና ትንሽ ራቅ ይላል ይመስለኛል። የሚገርም እኮ ነው የምር። እኔ እውነት ሀበሻ በሌለበት ቦታ እኮ የለም። እኔ ድንጋይ በፈነቅል ማገኝ ይመስለኛል በዚህ ሰዓት። የምር ነው የምላችሁ። አሁን ተመልከቱ እንዴት በዚህ ውስጥ ሀበሻ ይኖር ይመስላል። እያያችሁ ነው አይደል? ያሳዝናል በጣም እውነት። አሁን ይሄን የምታዩት ጀበል ተኋላ ሀገር አላችሁ ወይም የመጣችሁበት ታውቁት ይመስለኛል። ግልጽ የሆነ ጀበል ነው ይታወቃል። ማንኛውም ሰው በዚህ ነው የሚመጣውና ይሄ ተጀበል ወዲያ ያለው የሆነ ትልቅ መርከዝ አለ ማለት ህዝቡ የሚያልቅበት እዛ የሀበሻ የሚያልቀው እንግዲህ እዛ ነው። መንገዱ አቀበት አለው እንደዚሁ በቃ ተወዲያ ድንበር ጠባቂዎች የመኔዎችና ሳውዲዎች ያኔ ይታኮሳሉ እዛ ላይ ታውቁታላችሁ። እና ይሄን ጀበል የማያስታውሰው ይኖራል ብዬ አላስብም። እንደምታዩት ነው እንግዲህ ጀበሉ አያቋርጥም። እንደምታዩት ነው በቃ እና ተዛ መጥተው እዚህ የተሰሩትን ነው ማሳያችሁ። እኔ በነገራችን ላይ ተዛ አልፈው መጥተው ሲያበቁ እዚህ በጣም ነው የሚያሳዝነው። እኔ በነገራችን ላይ ደም ግፊት እንዲሁም የመሳሰሉ በሽታ ያለባችሁ ባታው እመክራለሁ ካሁኑ ማለት ነው። ስክሮል አድርጋችሁ ብታሳልፉት አሪፍ ነው ለእናንተ ማለት ያው እናንተም አልሆነ ነገር እንዳትሆኑ ማለት ነው። እናማ እንደምታዩት እንግዲህ ይሄ ነው ተኋላ ሀገር የሚያልፉት እንግዲህ በጣም ነው የሚያሳዝነው። እናንተ የመጣችሁበትን አሁን እስኪ ተመልከቱት። በዚህ ነው እንግዲህ ጀግኖች ቆርጣችሁ ሄዳችሁት። በነገራችን ላይ ለሴቶች በጣም ትልቅ ክብር አለኝ። እንደምታው ይሄን እየቆረጡ ነው የሚመጡትና ዋው! እና ሁላ ሳያችሁ ነው። አብራችሁን ቆዩ። እንግዲህ ተመልከቱ። ከዛ እየመጡ ነው ብያችኋለሁ። ቆይ ዙም አድርጌ ላሳያችሁ። ይሄን ጀበል ቆርጠው የሚመጡት በዚህ ነው የሚወርዱ። በዚህ ወርዱና እንደምታዩት ነው። ዙም አድርጌ ያሳያችሁ ነው በነገራችን ላይ እንጂ ቅርብ አይደለም። እንደዚህ ሩቅ ነው። በዚህ ነው የሚመጡት። ከዛ ይታለ እዚህ እንደምታዩት በዚህ መንገድ ያለ የሆነ ዋዲ ስላለ ትልቅ ዋዲ። ከዛ እዚህ እንደምታዩት ቆይ ዙም ላድርገው አሁንም እንዲታያችሁ። ቆይ ይሄ እንደምታዩት ሀዋሽ ነው። እዚህ ይሄ የሆነ ግንብ ነገር ይታያችኋል ብዬ ተስፋ አለኝ። እንደምታዩት እዚህ ሀዋሽ ነው። እዚህ ነው እንግዲህ የሚከማቹት። እንግዲህ ተመልከቱ። ተዛ እየወረዱ አሳይቻችኋለሁ። መጀመሪያ በደንብ ተከታተሉ። ተዚህ እየወረዱ እንግዲህ ተመልከቱ ይመጡበት። ተመልከቱ ጀበሉ አያቋርጥም ብያችኋለሁ ከመጀመሪያ። ያያችሁ ነው አይደል? በቃ ጀበሉ እዛው የመን በቃ የሚገባው እንደምታዩት። እኔ በጣም ያሳዘነኝ ዛሬ ሁሉንም ነገር እዚህ ሳየው። እኛም በነገራችን ላይ መንገድ ላይ ነን፣ እየመጣን ነው። መንገዳችን ላይ ስናገኘው ለምን ቀርጸን ለሰው አናስተምርም በሚል ነው የቀረጽነው እንጂ ሌላ አይደለም። ይሄን ቪዲዮ ሸር እያደረጋችሁ እንድታዳርሱ ትፈልጋለሁ። ይሄን ያክል አትምጡ። የምሬ ነው። በጣም ነው የሚያሳዝነው። አሁን ላሳያችሁ ነው። ቆይ እናንተ ምንድነው ይሄን ያክል ሰው እንዴ ፊታችሁ ሲሞት እያያችሁ የደከመ እየወደቀ እያያችሁ ለምን ትመጣላችሁ ጋይስ እንዴ?
ቢያንስ አሁን እኮ በዚህ ሰዓት በነገራችን ላይ በህጋዊ መንገድ መምጣት እየተቻለ ምን ሆናችሁ ነው እንዴ? የምር በጣም ነው የሚያሳዝኑት። በጣም እንደውም አንዱ ጓደኛዬ በቃ ማየት ራሱ አቅቶት ወላሂ አረ ብቻ ከባድ ነው የምር። እንግዲህ እንደምታውን ነው ይሄን ጀበሉን። አሁን ቆይ ላሳያችሁ እንግዲህ ልሂድና ተመልከቱ። እዚህ ይሄን ሀዋሹን እንደምታዩት ነው። እዚህ አሁን ተከታተሉ፣ በደንብ ተከታተሉ። ይሄን ሀዋሽ እንደምታዩ ነው። እዚህ እንግዲህ ይሄ በነገራችን ላይ ቢያንስ የውሃ ማጠራቀሚያ ይመስለኛል የተሰራው። እኔ እንግዲህ ለሰውም ይሁን አላውቅም። የደላላ ነገር እንግዲህ ታውቃላችሁ ከባድ ነው። እንግዲህ ተመልከቱ። እዚህ ይሄ እንግዲህ ሀዋሽ ነው። ዙሪያውን እያሳየዋችሁ ነው። እዚህ ተመልከቱ። ውስጡንም ገና አሳያችኋለሁ። ተከታተሉ። እንግዲህ ተመልከቱ። በዚህም እንደምታዩት ጀበል ነው። በዚህም እንደምታዩት ጀበል ነው። ከዛ መካከል ምን አለ? እቺ ሀዋሽ አለች እዚህ። ቆይ ላሳያችሁ። እቺ ሀዋሽ አለች ማለት ነው። እንግዲህ እንደምታዩት ሀዋሹን እዚህ ተመልከቱ ጋይስ። እንግዲህ ተመልከቱ። በዚህ ተመልከቱ። እዚህ ይሄ ማለት እንግዲህ ምንድነው? የሰው ማጎሪያ ነው ማለት ነው። ያያችሁ ነው። ተመልከቱ። በዚህ ሰዓት በዚህ ሙቀት እንግዲህ አስቡት። እዚህ ውስጥ በፈጣሪ እያያችሁ ነው። እንግዲህ አስቡት እንደምታው ነው። እዚህ እንግዲህ ይሄን እያያችሁ የምትመጡ ሰዎች እኔ በጣም ነው የምታሳዝኑኝ። እናማ እንደምታው ነው እንግዲህ የዛሬው ቪዲዮ ይሄን ይመስላል። ያው ስናይ ከምናልፍ ለምን ትምህርት አይሆናቸውም በሚል ነው የቀረጽ ነው። እናማ ይሄን ቪዲዮ ሸር አድርጉት፣ ቢያንስ ለብዙ ሰው እንዲደርስ አድርጉልኝ እና ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ፣ ላይክ አድርጉት፣ ለብዙ ሰው ይደርሳል። ላይክ ባደረጋችሁ ቁጥር በጣም ለብዙ ሰው ተደራሽነት ስለሚኖረው ላይክም እያደረጋችሁ ሸር አድርጉት። በቀጣይ ቪዲዮ ደግሞ እስክንገናኝ ድረስ ሰላም ሁኑልኝ እና ይመቻችሁ። በቃ ይሄን ለማሳየት ነው።